ላንቺ ብዬ ስንት ቦታ ዞር ያመጣሁት ነው። በክብር ተቀበል። ቢያንስ ድካሜ እንኳን ይታይሽ። ያማል። ከዛ በኋላ እናወራለን። አመሰግናለሁ። አበባውን የተቀበልሽ ነው? አበባውን የተቀበልሽ ነው? እኔ ተቀበልኩት። እንዴት ነው አንዴ? ለምንድን ነው የምትለው? ምንድን ነው መቀበሉ? አንተ እሺ እኔ ልሂድ። እኔ ችግር የለም። እግዚአብሔር ይመስገን። እኔ ልሂድ። አበባውን ተቀበልሽ ነው? እኔ ተቀበልኩት። እንዴት ነው ነገር ስላደረኩ ነው? አንዴ ከሷ ጋር ነው እያወራሁ። አንተ ማድረግ የማትችለው ነገር ስላደረኩ ነው። እኔ ማድረገውን አለማድረገውን አንተ አይደለም የምትነግረኝ። እሷ እንደምታገኝ ስታውቅ እንደዚህ ያው እምር ያለ አበባ ይዘህ መጥተህ አንዴ እሺ እኔ ተቀበልኩት። አቡ በእግዚአብሔር እኔ ተቀበልኩት። እንዲሄድ ነው። በዚህ ልክ እንደዚህ ብለሽ ማብራት እኮ አይጠበቅብሽም አይደል? ላንቺ የሚያስብ ሰው ላንቺ ጥሩ ነገር የሚመኝ ሰው ነው አለ። የኔ መስላቤ ይዞልሽ የመጣ ስለዚህ ለሱ እንዲህ ብለሽ ማብራት አይጠበቅብሽም እኮ። ችግር የለም። እኔ ግግሪ ካንተ ጋር አለም ለምሽ በሷ ጉዳይ ማለት ነው። ከኔ ጋር ነው የምታወራው። ከማንም ሰው ጋር አታወራ። አላውቅም እኮ። እንዴት አላውቅም? አላውቅም። ከሷ ፊት እኮ ነው እኔን ያገኘኝ አይደለ እኮ። በሷ ጉዳይ ነው የራሴ የሆነ ምክንያት አለኝ። ያን ነገር ደግሞ አርጌዋለሁ። እኔ አሁን ያለ ካንተ ጋር የግርግር ሁካታማ አልፈልግም፣ ግን አንዴ ከሷ ጋር ያለህን ግንኙነት ትነግረኛለህ። ምንም ነገር የለም። ለምን አንተ ከኔ ዝም በይ በቃ። እሱን ነው እየወራሁት አይደል? ዝም በይ በቃ። በጣም የምወዳት በጣም ማስብላት ወደፊት የኔ እንድትሆን የምመኛት የኔ የበፊት ታሪኳ ነው እሱ በፊት ነው። ዛሬ እኮ ነው አንተ የመጣኸው። አይ ቲንክ 1 2 ወር 3 ወር ቢሆን ነው ከመጣ። ስለዚህ ስለኔና ስለሷ ብዙ ማታውቃት ወንድሜ፣ አንድ ነገር ልንገርህ። 3 ወርም ሆነኝ 1 ቀንም ሆነኝ 3 ቀን አይመለከተም። ግን አንተ ከሷ ጋር አሁን ላይ ምንድን ነው ያለ? ያለፈ ታሪኳ ገባ አይደለ? አሁን ላይ ግን እኔና እሷ ምንድን ነው ያልጨርሳችሁት ነገር? ነገር አለ። አንተ መሀል ላይ ገብተህ ነገሮች አንተ ነህ መሀል ላይ እየገባ ያለው። እኔና እሷ አሁንም ፍቅር ውስጥ ነው ያለው። አንተን ለማግኘት የመጣሁበት መንገድ መጀመሪያውንም የገባህ መሰለኝ። ለምን ነው እሷን አገኘሃት? እሷን አሁን ታገኛታለህ? ታወራላችሁ በሚገባ ሲጀምር ለምን ደግሞ አትነግሪው? ምንድን ነው የምነግረው? ተነጋግረን መስሎኛል እንዴ መጣሁት። ኧረ እኔ ምንም ለትናንት ያው ሁሉ ነገር አውርተን ዛሬ እንደው እንዳዲስ ኧረ በኢየሱስ አንተ ጽጌ፣ እንደዚህ አይነት ድራማ እኔ ሰልችቶኛል። ስለዚህ ማወቅ ያለበት የምትይው ነገር ካለ ይወቅ። ከዚህ በተረፈ ከሰዎች ላይ እንደዚህ ግርግር ውስጥ መግባት አልፈልግም። ካንተ ጋር አውርቼ አላውቅም። ስነ ስርዓትን ያዝ። ብሎክ እንዳደረኩኝ ታውቃለህ። እዚህ ድረስ ራሱ ለምን እንዴት እንደመጣ አላውቅም። ታዲያ ማን ነው የመጣኝ? ትናንትና ማታ ከአንቺ ጋር ሁሉ ሰዓት አውርተን ተነጋግረናል። እንደማገኘሽ እንደምናወራ ተነጋግረን የመጣሁት። ኧረ በኢየሱስ ለምን ነገሮች እንደ አዲስ የምታደርጊው? ምን ሰዓት ነው እናንተ ሌሊት መቼ ትደውላለች እንዴ? ትመያለሽ? አዎ፣ እግዚአብሔር እኔ አልደወልኩልህም ጭራሽ። ጽጌ፣ እንደዚህ የት ውሸት ይቅርብሽ። ማሳየት ይችላል